ሴዶ ማርሻል አርትስ አንተ አሸናፊ ነህ። ኦልሬዲ ድብድቡ ሳይጀምር አንተ አሸናፊ ሆነሃል። አሰላሙ አለይኩም ቻምፒዮን ሐምዛ ቸማያ። ሴዶ ማርሻል አርት ከውድድሩ በፊት አሸናፊ ነህ የሚለውን ቪዲዮ የሰራው ወጣት በጣም አነጋጋሪ ሆኗል መልእክቱ። በዱባይ የሚገኘው ሴዶ ማርሻል አርት የተለያዩ ቪዲዮዎችን እየለቀቀ ነው የሚገኘው። የዓለም አቀፍ የኤምኤምኤ ውድድር ተፋላሚዎች የሚሰሩበት ጂም ልምምድ እያደረኩ ነው የሚልም ቪዲዮ ለቋል ሴዶ ማርሻል አርት። አንዱ ደግሞ እንግዲህ ሴዶ ማርሻል አርትን ገጥመዋለሁ በሚል አዲስ ቪዲዮ ለቋል። እነዚህ በጨላሉ ቲዩብ በተከታይ እናስቃኛቸዋለን። ያው እንደተለመደው ሰብስክራይብ አድርጉ። መጀመሪያ ግን ሴዶ ማርሻል አርት አሸንፏል። በነገራችን ላይ የህይወት አሸናፊ ነው። ማንም ሳይረዳው ራሱን ለአሸናፊነት ለድል ያበቃ ነው በሚል የአንድ ወጣት መልእክት ሴዶንም ሌሎችንም አነቃቅቷል። እሱን እስቲ ቪዲዮ ላሳያችሁ። ሴዶ ማርሻል አርትስ አንተ አሸናፊ ነህ። ኦልሬዲ ድብድቡ ሳይጀምር አንተ አሸናፊ ሆነሃል። የህይወት አሸናፊ። ምክንያቱ ምንም ሳይሰጥህ ማንም ሳይረዳህ ራስህን የረዳህ ሰው ነክ። ከአላህ በታች ማንም የረዳህ ሰው የለም እዚህ ደረጃ ላይ ልደርስ። ስለዚህ ድብድቡ ላይ አሸንፍ አታሸንፍ አንተ ኦልሬዲ አሸናፊ ነክ። የህይወት አሸናፊ። እንቁራሪቷ እንትን ልትድቅህ ምናምን ትሞክራለች። ፈርታ ነው ባይዘው። ግን የምትፈራብህ የፈራችህ ምክንያቱም እንቁራሪቷ ከዜሮ ወደ ላይ ራስህ ስለደረስክ ማለት ነው። ራስህ ያለህን አቅም ፕሮሞት አድርገህ ራስህን እዚህ ደረጃ ላይ ደረስከው። ስለዚህ ሴዶ በጣም ነው ማደንቀህ። እኔ እግዚአብሔር ነው የምልህ። በዱባይ የሚገኘው ሴዶ ማርሻል አርት እንግዲህ በኤምኤምኤ በዓለም ላይ የሚታወቁ ተወዳዳሪዎች ልምምድ የሚያደርጉበት ጂም እየሰራው ነው። ይህንን የማያደርገው ደግሞ ኢትዮጵያ ውስጥ ላላችሁ ወጣት ስፖርተኞች ለማሰልጠን ኢትዮጵያ ውስጥ ስመጣ ለእናንተ ብቁ ሆኜ ለመገኘት ነው ብሏል። እንግዲህ አበሻ የሁላችሁ የምሰራበት ጂም እያያችሁ ነው። ቲኬ ኤምኤምኤ ፊት ነው ማለት ነው። ይሄ ማለት ዓለም ላይ ያሉ በጠቅላላ ዩኤፍሲ ፋይተሮች የሚሰሩበት ጂም ነው ማለት ነው። ይሄ ሁሉ ኤምኤምኤ የሚማረው ለማን ነው? ለእናንተ ነው፣ ለኢትዮጵያ ሕዝብ፣ ለወጣቱ፣ ለታዳጊው ተምሬ ኮርስ ልሰጣችሁ ነው ስመጣ ማለት ነው። እያያችሁት ነው። አንድ ወጣት ደግሞ በሴዶ ማርሻል አርትን መቅጠም እንደሚፈልግ በቪዲዮቹ ገልጸዋል። እሱን ላሳያችሁ። አንተ ዜዶ ቢሉልሽ 10 ኪሎ 5 ኪሎ ብረት በጥርስ ይዘህ ኧረ አንተ በእናትህ ኧረ ና በእናትህ እፈልጋለሁ እስቲ እናውራኔ እናንተ። እንግዲህ የጆኒ እና የሴዶ ማርሻል አርት ፋይት ሐምሌ 25 2018 ይደረጋል። ይሄ ደግሞ አሁን ሴዶም ጆኒም የሚለቋቸው ቪዲዮዎች ውድድሩ ከወዲሁ እንዲጠበቅ አድርጎታል። እኛም ከዚህ ጋር የተያዙ መረጃዎችን በጨላሉ ቲዩብ እናደርሳችኋለን። ለዛሬ ስለተከታተላችሁ እናመሰግናለን።